ይህ የምትመለከቱት መኪና BYD ካመረታቸው ሃይብሪድ ኤሌክትሪክ መኪናዎች በጣም ርካሹ ነው። ፕለጊን ሃይብሪድ ሲሆን ሁለቱንም መጠቀም ትችላላችሁ። ኤሌክትሪክንም መጠቀም ትችላላችሁ፣ ነዳጅንም በዚህ መኪና መጠቀም ትችላላችሁ። ይህ መኪና እንግዲህ የBYD ኩዊን ኤል DMI ነው። እንግዲህ እንደሚታወቀው የBYD ሃይብሪድ ሲስተም DMI በመባል ነው የሚታወቀው። ስለዚህ ይህን መኪና ደግሞ በDMI ሲስተም እስከ 2100 ኪሎ ሜትሮች ድረስ መጓዝ ይችላል። ይህም እንግዲህ በጣም ፊውል ኤፊሽንት የሆነና በጣም ምርጥ የሆነ መኪና ያደርገዋል ማለት ነው። እንግዲህ ለኢትዮጵያ ያለው ሁኔታ የነዳጅና የኤሌክትሪክ ሁኔታ እጅግ በጣም ተመራጭ የሚሆንበት የራሱ የሆነ ምክንያት አለው። ዋነኛው ግን የርቀት ጉዳይ ባትሪ ጨርስብኝ ይሆናል ወይ ብላችሁ የምትሰጉበት መኪና አይደለም ማለት ነው። ይህ እንግዲህ እስከ 210 ኪሎ ሜትር ድረስ በኤሌክትሪክ ብቻ የሚንቀሳቀስ ሲሆን በሪል ወሬድ ስናደርግ ደግሞ እስከ 120 እስከ 160 ኪሎ ሜትር ድረስ መጓዝ ይችላል ማለት ነው። ይህ እንግዲህ ኤሌክትሪክ እና ነዳጁን አንድ ላይ በማድረግ እስከ 2100 ኪሎ ሜትሮች መጓዝ የሚችል ሲሆን በ100 ኪሎ ሜትር 2.9 እስከ 3.8 ሊትር ብቻ ነው የሚፈጀው ማለት ነው። ይህም እንግዲህ ከ26 እስከ 35 ኪሎ ሜትር በአንድ ሊትር መጓዝ ይችላል ማለት ነው። ይህ በጣም 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 ምርጥ የሚባል ነው ማለት ነው። እንግዲህ 5ኛ ዘመን ላይ ፊፍት ጀነሬሽን DMI ሲስተም የሚጠቀም ሲሆን ይህም እንግዲህ ለኤሌክትሪኩ እና ለፊውል ኤፊሽንሲ ታስቦ ዲዛይን የተደረገ መኪና ነው ማለት ነው። የሚጠቀመው ደግሞ 1.5 ሊትር ኢንጂን ሲሆን ይህም እንግዲህ ከሞተሩ ጋር ቅንጅት በማድረግ የሚሰራ ድንቅ መኪና ነው ማለት ነው። BYD እንግዲህ የሚታወቀው በባትሪ ቴክኖሎጂ ነው። እዚህ መኪና ላይ የተጠቀመው ደግሞ ሰከንድ ጀነሬሽን የሆነውን የBYD ብሌድድ ባትሪ ሲሆን ይህም እንግዲህ በጣም አሪፍ የሚባልና ሴፍ የሚባል ለረጅም እድሜ ያለው ባትሪ ስርዓት ነው እዚህ መኪና ላይ የተጠቀመው ማለት ነው። 25.28 ኪሎዋት ሀወር ባትሪ ነው የተጠቀመው። ይህም እንግዲህ በጣም አሪፍ የሚባል ስርዓት ያደርገዋል ማለት ነው። የተጠቀማቸው ሞተሮች እንግዲህ በሶስት አይነት ነው የሚገኘው። በ163 ሆርስ ፓወር፣ በ218 ሆርስ ፓወር እና በ238 ሆርስ ፓወር ሲሆን ይህ በቤዝ ደረጃ 163 ሆርስ ፓወር የሚያመነጭ መኪና ያለው ሲሆን ሃይትሪም የሚባለው ደግሞ እስከ 238 ሆርስ ፓወር መጠቀም የሚችል ጉልበት ያለው ሞተር ነው የሚጠቀመው ማለት ነው። ቻርጂንግ ቴክኖሎጂን በምንመለከትበት ጊዜ ደግሞ ከ30 እስከ 80% ቻርጅ ለማድረግ የሚፈጅበት 20 ደቂቃ ብቻ ነው ማለት ነው። በጣም አትራ የሆነ ፋስት የሆነ ቻርጂንግ ሰፖርት የሚያደርግ ሲሆን ይህም በፍጥነት ቻርጅ አድርጋችሁ ወደምትሄዱበት ትሄዳላችሁ ማለት ነው። ይህ መኪና እንግዲህ እየተጠቀመው D-Link 6.0 የሚባል ኢንፎቴንመንት ሲስተም ሲሆን እንዲሁም ኢንቴሊጀንት የሆነ ድራይቪንግ አሲስታንስ ሲስተሙ ደግሞ ጋድስ IC በመባል የሚታወቅ አዲስ ቴክኖሎጂ ነው ማለት ነው። ይህ መኪና ሃይዌይ አሲስት ሲስተም አለው፣ አውቶ ፓርኪንግ አለው፣ ሪሞት ፓርኪንግ እንዲሁም ደግሞ ቮይስ አሲስታንስ እንዲሁም ስማርትፎን ኢንቴግሬሽንም። ስለዚህ መኪናችሁን በስማርትፎናችን በስልካችሁ መቆጣጠር የምትችሉበት፣ ሞተር ማንሳት የምትችሉበት፣ ማጥፋት የምትችሉበት፣ መዝጋት የምትችሉበት ስርዓትም የተካተተለት ነው ማለት ነው። ይህ በጣም ክሊን የሆነ ጽድት ያለ ዳሽቦርድ፣ የሚያምር ዘመናዊ የሆነ ብዙም ለአይን የማይከብድ በጣም ብዙም በመብረቅረቅ የማይበዛበት መኪና አይነት ነው። ይህ መኪና ለየት የሚለው ከሁሉም ዲዛይን የተደረገው ደግሞ ፊውል ኤፊሽንሲ ላይ በደንብ ነው የሰሩበት እዚህ መኪና ላይ ማለት ነው። ይህ መኪና ደግሞ ርዝመቱ 4.8 ሜትር ሲሆን ይህም እንግዲህ በጣም ሰፋ ያለ ረዘም ያለ መኪና ነው። ይህም የሆነበት የራሱ የሆነ ምክንያት አለው። ምክንያቱም ሲዳን ነው። ሲዳን ደግሞ ኤሮዳይናሚክ በጣም አሪፍ መሆን አለበት፣ ፊውል ኤፊሽንሲም ለማስተካከል የመኪናውን ስፒድም ለማስተካከል ማለት ነው። ይህ መኪና እንግዲህ ማክሲመም ስፒድ መሄድ የሚችለው 180 ኪሎ ሜትር ፐር ሀወር ነው። ይህም በጣም አሪፍ የሚባል መኪና ያደርገዋል ማለት ነው። ይህ ለኢትዮጵያ በተለይ ለኢትዮጵያ እንደ ኢትዮጵያ አይነት ሀገር በጣም ምርጥ የሚባል ሲሆን ምንም አይነት የርቀት ጉዳይ ባትሪ አልቅብኝ ይሁን ወይ የሚል ስጋቱን ያስወግድላቸዋል መኪና ስትይዙ ማለት ነው። ምክንያቱም ከአዲስ አበባ መቀሌ ደርሶ መልስ በፉል ቻርጅ እና በፉል ታንክ መድረስ ትችላላችሁ ማለት ነው። ያ ማለት እጅግ በጣም ምርጥ ኦፕሽን ነው አሁን ላለው ማርኬት ማለት ነው።